ይሄ የስንፈተ ወሲብ መድኃኒቱ ይሄ ነው ሞተር አዳሽ ይባላል ይሄኛ ስለዚህ ይሄ በትንሽዬ ማንኪያ ተሰጠዋለህ ከዛ በኋላ የእድሜ ልክ የመጨረሻ አንድ ወስዶ የመጨረሻ ተው እና ይሄ ማለት ስትሮንግ ነው የሚያደርገው ቶሎ ጃኩሌት አያረግም ስትሮንግ ያደርጋል ስንፈተ ወሲብ ማለት በጣም ኤክሰስ ነው ከመቶ ሰው ቢመረመር እንደው 20 ሰው አለበት አሁን የሚገርም ዘመናዊ ሐኪሞች ራሱ የስንፈተ ወሲብ እነዚህ ነው የሚወስዱትኛ ጋር ለምን ያንኛው ሃርት ፕሮብሌም ያመጣል ብድካም ያመጣል ትኩሳቱ ምኑ ማይግሪኑ እንደዚህ አይነት ነገር ስለሚያመጣ እኛም ዋጋ ቀነሰን ለነሱ እየሳቅን እንሰጣቸዋለን በቃ ሞክረና ቀስ ብለ ታመጣለና ያው ስለምንተዋወቅ እነሱም ያው ስቀው ወስዳሉ ፊድባኩን ቆንጆ ይሆናል ማለት ነው አንዳንዶች ምን ይላሉ የባህል ህክምና ጥንቆላ ነው ብለው ያምናሉ በዚህ ላይ መልሱ ምንድነው የባህል ህክምናው በዚህ መጽሐፍት ላይ ነው የሚማሩት እንጂ ከጥንቆላ ጋር አያያዝም ወንዱን ሴት እየተመሰለ ይተገናኛል ሴቱን ደግሞ ወንድ እየተመሰለ ሱፉን ለብሶ ራቁቱን መጥቶ ነው ጋር ያድራል አለች ማመን አቃተኝ ምን ሐላሽ ተከራየ ሸወደሽ እንዳይሆነ